ይህ የሰፊው የኤርትራ ህዝብ ድምጽ ነው። ይህ ዘወትር ከሰኞ እስከ እሁድ ጠዋት ከ1 ሰዓት እስከ 1 ሰዓት ከ30 ማታ ደግሞ ከ1 ሰዓት ከ30 እስከ 2 ሰዓት በ837 ኪሎ ሄርዝ መካከለኛ ሞገድ በ7175 ኪሎ ሄርዝ አጭር ሞገድ ከአስመራ ከተማ የሚሰራጨው የሰፊው የኤርትራ ህዝብ ድምጽ የአማርኛው ቋንቋ አገልግሎት ነው። ሰላም ጤና ይስጥልኝ ውድ የሰፊው የኤርትራ ህዝብ ድምጽ የአማርኛ ቋንቋ ተከታታዮች በሙሉ በዛሬው የዕለተ እሁድ ስርጭታችን የእሁድን ከኛ ጋር የመዝናኛ ፕሮግራማችንን እናቀርባለን። እስከ ስርጭታችን ማብቂያ አብሮነታችሁን ከወዲሁ እየጋበዝኩ በቅድሚያ ግን የዕለቱ ዜና ይደመጣል። የሰፊው ኤርትራ ህዝብ ድምጽ የአማርኛ ቋንቋ አገልግሎት ከአስመራ ከተማ ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዜና ነው። ህዝባዊ ተቃውሞ እንደቀጠለ ሲሆን በሰሜን ጎንደር ጭጋ ወረዳ ህዝባዊ ተቃውሞ መቀስቀሱን የአይከል ከተማ ህዝቡ አደባባይ በመውጣት የህወሓት አገዛዝ ማውገዙን እንዲሁም በባህር ዳር ዩኒቨርሲቲ ተማሪዎች ግቢውን ለቀው በመውጣት ህወሓት ከስልጣን እንዲወርድ መጠየቃቸውን መረጃዎች አመለከቱ። አንድ መንግስት ተሽከርካሪ ዩኒቨርሲቲው ደጃፍ ላይ ወድሟል። በወልዲያ ከ70 በላይ ተማሪዎች ግቢውን ለቀው ወጥተዋል። በኦርጌሳ ወሎ ህዝቡ በአጋዚ ሰራዊት ጋር እንደተፋጠጠ መሆኑ ታውቋል። የሰላም ባስ አውቶቡስ ጥቃት እየደረሰበት እንደሆነ ታውቋል። በጭልጋ ወረዳ አይከል ከተማ የመንግስት ሰራተኞች፣ የአንደኛና ሁለተኛ ደረጃ ተማሪዎች፣ ነጋዴዎች በአጠቃላይ የአይከል ነዋሪ ባሰሙት ተቃውሞ የህወሓት መንግስት በቅማንትና በአማራ ማህበረሰቦች መካከል ደም ለማፋሰስ የሚያደርገውን ሽፍጥ እንዲያቆም ጠይቀዋል። በኮኪት ከተማም ተቃውሞ ነሳ ሲሆን ህዝቡ የስራ ማቆም አድማ በማድረግ የህወሓት አገዛዝ እንዲያበቃ ጥያቄ አቅርበዋል። የህወሓት ታጣቂዎች በርከት ያሉ ሰዎችን ያሰሩ ቢሆንም ተቃውሞ ቀኑን ሙሉ ቀጥሎ መዋሉን ከአካባቢው የተገኙ መረጃዎች አመልክተዋል። በባህር ዳር ዩኒቨርሲቲ ተማሪዎች ግቢውን ለቀው መውጣታቸውን ታውቋል። የአገዛዙ ባለስልጣናት የተማሪ ተወካዮችን ያነጋገሩ ሲሆን ተወካዮቹም አገዛዙ ኢትዮጵያን አንድ አድርጎ ለማስተዳደር የሚያስችል ብቃት ስለሌለ ለምን ለተሻሉ ሰዎች አትለቁም በማለት መጠየቃቸው ተሰምተዋል። በሰሜን ጎንደር ጭልጋ ወረዳ በተካሄደው ተቃውሞ ህዝቡ አደባባይ ወጥቶ የህወሓትን አገዛዝ ሲቃወም ውሏል። በዚህ የስርዓት ተቃውሞ ሰልፍ ላይ በርከት ያለ ህዝብ ተገኝቶ ጸረ ህወሓት አመለካከቱን እንዳንጸባረቀ መረጃዎች አመልክተዋል። በዚህ ህዝባዊ ሰልፍ ላይ የተለያዩ መፈክሮች የተስተጋቡ ሲሆን በአጠቃላይ የሰልፉ ዓላማ ግን የህወሓት አገዛዝ እንዲያከትም የሚጠይቅ መሆኑን እማኞች ተናግረዋል። በሰሜን ጎንደር መደብሮችና ሌሎች አገልግሎት ሰጪ ተቋማት ዝግ ሆነው መዋላቸውን የጠቆሙት የመረጃ ምንጮች ሰልፉም ለረጅም ሰዓታት መካሄዱን መረጃዎቹ አክለው ጠቁመዋል። ህዝቡ የህወሓት አገዛዝ እንደመረረው የገለጸበትን ይህንን ሰልፍ ለመበተን የሞከሩ የጸጥታ አካላት ሳይሳካላቸው መቅረቱም ተሰምተዋል። እንደ አይን እማኝ ገለጻ ከሆነ ህዝቡ ፍጹም ጨዋነት በተሞላበት ሁኔታ ድምፁን ሲያሰማ ነበር። ሰልፉን እንዲከታተሉ የታዘዙ የጸጥታ አካላት ምንም እንኳን በሰልፉ ወቅት ሰልፈኛውን ሳይተናኮሉም ሰልፉ ከተጠናቀቀ በኋላ ግን በድብቅ የታሰሩ ወይም የተደበደቡ ሰዎች ስለመኖራቸው እስካሁን የታወቀ ነገር የለም። አገዛዙ አንዳንዴ በአደባባይ የሚያካሂዱ ጽሁፎችን በዝምታ ከተመለከተ በኋላ ህዝቡ ድምፁን አሰምቶ ወደ ቤቱ ሲገባ ጠብቆ ብዙዎችን እስር ቤት እንደሚወረውር ከዚህ ቀደም ተስተውሏል። በዚህ አይነት መንገድ የተደበደቡና የታሰሩ ሰዎች መኖራቸውም ይታወቃል። በአማራ ክልል ዳግም ያገረሸው ህዝባዊ ተቃውሞ ዩኒቨርሲቲዎችን እንዲሁም የተለያዩ ከተማ ነዋሪዎችን አካቶ በሰፊው ተጠናክሮ ቀጥሏል። የሰፊው የኤርትራ ህዝብ ድምጽ የአማርኛ ቋንቋ አገልግሎት ከአስመራ ከተማ ነው። ዜናው በዚህ ያበቃል። እሁድን ከኛ ጋር ይህ ሳምንት አንድ ጊዜ የሚዘጋጀው የመዝናኛ ፕሮግራማችን ነው። እሁድን
ከኛ ጋር ሰላም ጤና ይስጥልን ውድ የቡድን ከኛ ጋር የመዝናኛ መሰናዶ ተከታታዮች በሙሉ ማንም እንደሚያውቀው ጥቅምት ዳርና ታኅሳስ ወሮች ብርድን እያስተናገዱ ነው። ቆላፊት እስከ ጥር ጥምቀት ድረስ ብርዱ ይቀጥላል። እናማ ብርዱን ለመከላከል ወፈር ያሉ ልብሶችና ሙቀት የሚሰጡ ምግቦችን መጠቀም ያስፈልጋል። ከወዲሁ ታዲያ ሞቅ ያለ ሙዚቃም ብርዱን ይከላከላል። ለምን? በሙዚቃው መጨፈር ሙቀትን ይሰጣልና። እኛም ቀጣዩን ሙዚቃ እንጋብዛለን። ከወዲሁ ታዲያ አብሮነታችሁን በመጋበዝ ነው። የተከበራችሁ የቡድን ከኛ ጋር የመዝናኛ መሰናዶ ተከታታዮች በሙሉ ዓለማችን ምን አይነት አስደናቂ ነገርን አስደምጣና አሳይታ ሰነበተች? እስኪ በዚሁ ዙሪያ አብረን እንከታተል። የ28 ዓመቱ ቻይናዊ ካይ ዘውትር ወደ ሥራ ሲሄድ በትራፊክ መጨናነቅ ምክንያት ሥራ መድረስ ካለበት ሰዓት ይዘገያል። ወደ አንድ አቅጣጫ የሚሄዱ መኪኖች በርከት ያለ ሰዓት ስለሚወስዱ ለመሻገር ይቸገራል። ቻይናዊው ለዚህ ችግር መፍትሄ ብሎ ያሰበው ወደ አንድ አቅጣጫ የሚሄዱትን መኪናዎች አቅጣጫ መለወጥ ነበር። አንድ ቀን ጠዋት ተነስቶም የአገሪቱ የትራፊክ ፖሊስ ከፈቀደው የትራፊክ አቅጣጫ በተጨማሪ ተሽከርካሪዎች ወደ ሌላ አቅጣጫ እንዲሄዱ የሚያሳይ ምልክት በአስፋልቱ ላይ በነጭ ቀለም መሳል ይከታተሉ የነበሩ ፖሊሶች መጠቆሚያውን በመሳል ላይ እያለ በቦታው ደርሰው በቁጥጥር ስር እንደዋሉትም ቢቢሲ ዘግቧል። የትራፊክ አቅጣጫ መለወጫ ቀለም የቀባሁት መኪኖች በተለያዩ አቅጣጫ እንዲሄዱና ቶሎ መሻገር እንድንችል ነው ሲል ነበር ቻይናዊ ካይ የተናገረው። ሆኖም የአገሪቱ ትራፊክ ፖሊሶች ወጣቱ በቁጥጥር ስር ሳይውል ቢቀር ኖሮ የትራፊክ ምልክቱን አስፋልት ላይ ሰርቶ ቢጨርስ በርካታ የመኪና አደጋዎች ይከሰት እንደነበረ ገልጠዋል። በመሆኑም ካይንን $151 ቀጥተውታል።
የህንድ የጤና ጥበቃ ሚኒስትር ሂማንታ ቢስዋ ሳማራ የካንሰር በሽታ የሚያጠቃው ኃጢአት የሰራ ሰውን ነው ሲሉ በይፋ መናገራቸውን ተከትሎ በሚኒስትሩ ንግግር የተቆጡ በርካታ ህንዳውያን የካንሰር ታማሚዎችና ቤተሰቦቻቸው ተቋማቸውን ማሰማታቸውን ቢቢሲ ዘግቧል። ሚኒስትሩ ባለፉት ጊዜያት ውሃዊት በተባለች የህንድ ከተማ ህዝብ በተሰበሰበበት አደባባይ ባደረጉት ንግግር ሰዎች ራሳቸው በሰሩት የኃጢአት ድርጊት ምክንያት በካንሰር ከመያዛቸው ባለፈ በወላጆቻቸው ኃጢአት ሳቢያም ለሌሎች ተመሳሳይ አደገኛ በሽታዎች ሊጋለጡ እንደሚችሉም በእርግጠኝነት ተሟግተው መናገራቸውን ዘገባው ገልጧል። ኦል ኢንዲያ ዩናይትድ ዲሞክራቲክ ፍሮንት የተባለው የአገሪቱ ታዋቂ ፓርቲን ጨምሮ የተለያዩ ተቃዋሚ ፓርቲዎች ሚኒስትሩ በይፋ ይቅርታ እንዲጠይቁ ጥሪ ያቀረቡ ሲሆን ሰውየው ይህንን ሳይንሳዊ መሰረት የሌለው ንግግር ያደረጉት የካንሰርን ስርጭት ለመግታት አለመቻላቸውን ባልሆነ መንፈሳዊ ህንዳውያንን ጨምሮ በዓለም አቀፍ ደረጃ በማህበራዊ ድረገጾች ተጠቃሚዎች ዘንድ ከፍተኛ ተቃውሞ እንደገጠመው የጠቆመው ዘገባው በአገሪቱ በካንሰር የሚጠቁ ሰዎች ቁጥር በከፍተኛ ሁኔታ እያደገ እንደሚገኝና በመጪዎቹ 3 ዓመታት ውስጥ በ25 በመቶ ሊያድግ እንደሚችል ጥናቶች እንደሚጠቁሙ ተገልጿል። ይህ የሰፊው የኤርትራ ሕዝብ ድምፅ የአማርኛው ቋንቋ አገልግሎት ከአስመራ ነው። የኢትዮጵያ ሕዝብ አገሩን ላለማስደፈር ነጻነቷን የጠበቀች አገር እንድትኖረው ከጥንት ጀምሮ ታላቅ ተጋድሎ እያደረገ ለዚህ ደርሷል። ይህም ብቻም ሳይሆን በአገር ውስጥ የሚፈጠሩ የተለያዩ እክሎችን በአንድ ላይ ሆ በማለት መፍትሄ ያበጃል። የተራበና የታረዘ ወገኑን ለመርዳትና ሌሎች ችግሮችንም ለመቅረፍ ወገንተኝነቱን በአንድ ላይ እጅ ለእጅ ተያይዞ አስመስክሯል። ይህን ተመርኩዞ ነው እንግዲህ የጣና ሐይቅ እምቦጭ አረምን ለማጥፋት ጉዳይ በአገራዊ አጀንዳ ስር ተይዞ መላው ኢትዮጵያዊ እየተመካከረ ያለው። አዎ ለእምቦጭ አረም መጥፋት የሕዝብ ትብብር የጠየቀውን ያህል እምቦጭ ወያኔን ለማጥፋትም የሕዝብ ትብብር እንደሚያስፈልግ አጠያቂ አይደለም። ይህ ካልሆነ ግን እምቦጭ ወያኔ አገርና ሕዝብን በዘረኝነት መጋዝ እየገዘገዘ በዘረኝነት መርዝ እየበከለ በዘረኝነት ገጀራ እያጨራረሰ በመሄድ ላይ ነው። ለዚህም ነው የአሁኑ የኢትዮጵያ ገጽታ በእጅጉ አስፈሪ እግዚኦ የሚያስበል የጠነሰሰው ኢትዮጵያንና ሕዝቧን የማውደም የክፋት መንገድ ይኸው መጨረሻው ላይ አድርሶት ትምህርት ቤቶች በተለይ በከፍተኛ የትምህርት ተቋማት ቅጥር ግቢ ውስጥ ከብዕር ቀለም መፍሰስ ይልቅ የተማሪዎች ደም እየፈሰሰ ነው ያለው። ዘር ተኮር የሆነው ብጥብጥ እንደ ክፉ ወረርሽኝ በሚገርም ፍጥነት ኢትዮጵያን ከጫፍ እስከ ጫፍ አዳርሷት ለትምህርት ከየክልላቸው ርቀው የሄዱ የዩኒቨርሲቲ ተማሪዎች ከቤታቸው እንደወጡ ዳግም ላይመለሱ እስከ መጨረሻው አሸልበዋል። የኢትዮጵያ ዩኒቨርሲቲዎች መገደያ እንጂ ዕውቀትን መቅሰሚያ ሊሆኑ አልቻሉም። በተለይ ባሳለፍነው ወርና ቀደም ሲልም በተለያዩ ክልሎች በተቀሰቀሱ የብሔርና የዘር ግጭቶች ዘግናኝ እልቂት ተካሂዷል። መሰረቱ ጥልቅ የሆነው የዘር ማጨራረስ የወያኔ ዕቅድ ይኸው በአሁኑ ሰዓት የሚፈልገውን ታርጌት ስለመታለት ኢትዮጵያን ክፉኛ አቁስሎ ሕዝቧን ደግሞ ደም እንባ እያራጨ ነው። እምቦጭ ወያኔ በዚህ ጉዳይ ሳያለምጥ ሳይግደረደር በአትኩሮት እንዴት እንደሚሠራበት አብነት መጥቀስ ካስፈለገ በቅርቡ ወልዲያ ላይ የተሰባሰበው የወልዲያና የመቀሌ የስፖርት ቤተሰብ የዚሁ የወያኔ የዘር ጥላቻ ሰለባ ሆኖ በሰውና በንብረት ላይ አሳዛኝ ኪሳራና ውድመት ተመዝግቦ አልፏል። እምቦጭ ወያኔ የብሔር፣ የዘር፣ የጎጥ የአካባቢ ግጭት በሚፈጥረው ቀውስ የእሱ ብቸኛው የስልጣን ማራዘሚያ ቀመር በመሆኑ አዲስ አበባን በተቆጣጠረ ማግስት በትንሽ በትንሹ የጀመረው ሕዝብ ከሕዝብ ግጭትን ለጊዜያዊ ትርፍ እንጂ መጪውን ኪሳራ ፊት ነስቶ
እሱ ሰራሽ በሆነ እከይ ተግባር ህዝብ በሞት ተነጠቀ፣ አካለ ጎደሎ ሆነ፣ ንብረት ወደመ። በጊዜው ከሩቅ ገጠር የጀመረው የብሔር የዘር ግጭት በየጊዜው እንደ ዋርካ እየገዘፈ በትልልቅ ከተሞችም በብሔር በዘርና በመሳሰሉት ግጭቶች በእጅጉ በሚያስፈራ አደጋ ላይ ለመውደቅ ተገዳለች። ወያኔ የቤት ስራው ከቀን ወደ ቀን እየተሳካለት ስለመጣ ይሄው ኢትዮጵያ የደም ምድር ከመሆን ያገዳት የለም። የሥርዓቱ ሽሞች ደግሞ በህዝብ ደም በተጨማለቁ እጆቻቸው የዘረኝነትን ጽዋ ጨብጠው ጅምሩ ላይ ሳይሆን መጨረሻው ላይ ደርሰዋል። የዘር ብጥብጡ ከክልል ክልል በሚገርም ፍጥነት በመዳረስ ከጎዳናና ከመንደር ላይ መጨራረስ አልፎ ዩኒቨርሲቲዎችም ውሎ አዳራቸው የትግራይ ተወላጆች ከኦሮሞና ከአማራ ብሔር ተወላጆች ጋር መፈነካከትና መገዳደል የዘወትር ፍጻሜ ሆነዋል። በኦሮሚያ በመቱ፣ በነቀምት፣ በጎንደር፣ በደብረ ታቦር፣ በወልዲያ፣ በአድግራትና አክሱም ወዘተ ዩኒቨርሲቲዎች ባሳለፍነው ወር የታየው የዘር ፍጅት ለኢትዮጵያን ቀርቶ ለሌላም አያስመኝም። ከሌሎች ክልሎች በተሻለ መልኩ ሰላምን ስታስተናግድ የነበረችው ትግራይ በአሁኑ ሰዓት የኦሮሞና የአማራ ብሔር የዩኒቨርሲቲ ተማሪዎችን ደም መጠጣት ግዴታዋ ሆኗል። ሻንጣ ያነገቡ የኦሮሞና የአማራ ብሔር የዩኒቨርሲቲ ተማሪዎች መግቢያ መውጫ አጥተው በጭንቀትና በፍርሃት ሲንከላወቱ ማየት አንጀት ይበላል። በሌሎች ክልሎች ባሉ ዩኒቨርሲቲዎችም የትግራይ ተወላጅ የዩኒቨርሲቲ ተማሪዎች ዕጣ ፋንታ አሳዛኝ ነው። በዚህ መሃል የአጋዚ ጦር በየካምፓሱ እየገባ ተማሪዎችን መደብደብና መግደልን በተጠናከረ መልኩ ቀጥሎበት ትምህርትን ያልጠገቡ ለግላጋ ወጣቶች የሞት ሰለባ ሆነው ታሪክ ራሱን ደገመ እንዲሉ የወጣቶችና ታጠቂ በገመድ ልጅ ሽናሞራ እንጂ አይቀብረውም ዘመድ ስንኝን እያንዳንዱ ኢትዮጵያዊ በቁዘማ ለማነብነብ ተገዷል። እና የእምቦጭ ወያኔ ከልክ ያለፈ ኢትዮጵያንና ሕዝቧን የማተራመስ ስትራቴጂ እስከ መቼ ነው? የአንዱ ክልል የምጸት ጩኸት ሲያስተጋባ የዚህኛው ሳያበቃ የሌላኛው ከዛም የሌላኛው ሲቀጠል ማንም ማንንም ሳያጽናና ኢትዮጵያ የዋይታ አምባቄ ሆናለች። ስለዚህ እስከ መቼ? አዎ እስካሁን የፈሰሰው ደም ቀላል ስላልሆነ የሰሞኑ የመላው የኢትዮጵያ የዩኒቨርሲቲ ተማሪዎች የሚያሰሙት መፈክር ተግባራዊ መሆን አለበት፣ ወያኔ መወገድ አለበት የሚለው ይህ ነው አንድና አንድ መፍትሄው። ሰላም ያገርሰው ያገርሰው እንደው ያገርሰው ሰላም ያገርሰው ያገርሰው እንደው ያገርሰው ማንማን ገበታ ያገርሰው አብሮ የሚቆርሰው እንደው ከምር ከምር እንደው ከምር እንደው ከምር ከምር እንደው የምር ቤት ያምርብናል ከምር ተዋደር ስኖር አሜሪካም ያለ አንተ ያገሬ ሰው፣ ካናዳም ያለሽው አንቺ ያገሬ ሰው፣ አውሮፓም ያለው አንተ ያገሬ ሰው፣ እስራኤል ያለው አንተ ያገሬ ሰው፣ ጅዳም ላይ ያለሽው አንቺ ያገሬ ሰው፣ ዱባይ ላይ ያለው አንተ ያገሬ ሰው፣ ባሪን ላይ ያለሽው አንቺ ያገሬ ሰው፣ ሜልቦርንም ያለው አንተ ያገሬ ሰው፣ ለንደን ላይ ያለሽው አንቺ ያገሬ ሰው፣ ካርቱም ላይ ያለው አንተ ያገሬ ሰው፣ ጆበርግም ያለው አንተ
አንቺ አገሬ ሰው እስኪ እናታችን ቤት እንሰባሰበው ዓመት ዓመቱን አብረን እናክብረው እስኪ እናታችን ቤት እንሰባሰበው ዓመት ዓመቱን አብረን እናክብረው ታሪክ ምንጊዜም ያለፈን ፍጻሜ እንደወረደ ጽፋ ዘግባ ለትውልድ የምታስረክብ ናት። አትዋሽም፣ አትቀጥፍም፣ አትሸነግልም። ይህን በመመርኮዝ ነው መሰል ጌታቸው አበበ ከአዲስ አበባ ታሪክ በሚል ርዕስ ግጥም ያደረሰን። እስኪ አብረን እንከታተል። ታሪክ ዛሬም እንደ ጥንቱ የማዋይ ዘመኔ ጽድቁን ጽድቅ ኩነኔን ኩነኔ ቀዩን ቀይ ቢጫውንም ቢጫ ጥቁሩንም ጥቁር ፎቶግራፍን በፎቶግራፍ ቁጥሩንም በቁጥር እንደተሰራ እንደተፈጠረ ማውረስሽን ቀጥይ ትውልድን አክብረሽ ወለም ዘለም ሳትይ ታሪክ ብያለው አደራ መጪው ትውልድ በሐሰት ተሸንግሎ አጉል እንዳይኮራ ምን ነው እንዲህ አልከኝ ብለሽ ከጠየቅሽኝ እንማከር ብለሽ ለአንዴ ካደመጥሽኝ መጠሪያሽ ታሪክ ነው ተግባርሽም እንዲያ ስንክሳር የሌለው አሁን ግን የወያኔ አይነቱ ይፈትንሽ ይዟል እንዳትባያንቱ አስሮ አላሰርኩም ገሎ አልገደልኩም ታሪክ ትፍረድብኝ ይህን አላረኩም ብሎ በጭካኔ ባንቺ እየማለ ክፋት ዋልጌነቱን ለጊዜውም ቢሆን ነትሽን ክዶ ሐሰት አልባሌ ይጽፋል ያጽፋል ለእሷ ደርሽ ተብሎ ስምሽን አጉድፎታል ታሪክ የአንቺ ቋሚ ሥራ ክፉም ይሁን በጎ ለትውልድ መንገድ ነውና ተፈጥሮች ጠንቃቃ ጥቅም ያልደለለው ግን የወያኔ ሥርዓት ያንቺን ስነ ምግባር አፈጣጠርሽን ሊያናጋው ሲሞክር ጠንካራ እምነትሽን አሻፈረኝ በይው ንቅንቅ እንዳትይ ከውልደትሽ ሳቢያ ጨረታ እንዳትቀርቢ በሐሰት ገበያ ዛሬም እንደ ጥንቱ የማዋይ ዘመኔ ጽድቁን ጽድቅ ኩነኔን ኩነኔ ብለሽ እንደ ጥንቱ ዘምሪ አስደምጪ በወያኔ ዘመን ያየችውን ሁሉ ሐቅ ሐቁን አውጪ ሐቅ ሐቁን አውጪ ይህ የሰፊው የኤርትራ ሕዝብ ድምፅ የአማርኛው ቋንቋ አገልግሎት ከአስመራ ነው። ሃጫሉ ሁንዴሳ ኢትዮጵያ ካፈራቻቸው ዘፋኞች በግንባር ቀደም የሚጠቀስ ነው። ይህ የጥበብ ሰው ከርቸሌን በወሬ ሳይሆን በተግባር ያቃታል። በአምባገነኑ በወያኔ ሥርዓት ለ2 ዓመታት በአምቦ ታስሯል። ለስርና ለዱላ ያበቃው ወንጀል መብቱን በመጠየቁ ነው። ከዚህ ሁሉ ውጣ ውረድ ደግሞ ከስር ተለቆ የሃጫሉ ድምፃዊነት አገር ምድርን እያነጋገረ ነው። ባሳለፍነው ወር መጨረሻ ላይ በጊዮን ሆቴል ያዘጋጀው ኮንሰርትም በወያኔ ካድሮች ተገኘው የሾው መድረክ ተከባብረን አብረን እንኑር ያሉ እነ ፕሮፌሰር መረራ ጉዲና እነ በቀለ ገርባ በወያኔ ስርዓት በግፍ በትር እየተመቱ ነው። ወያኔዎች ይህንን መከባበር እንደ ፍርሃት ከወሰዱት መከባበሩ ካሁን በኋላ ያበቃል የሚል መልእክት ስለሚያስተላልፍ ነው። ይህ የሃጫሉ ሥራ አትሌት ለሊሳ ፈይሳ በኦሎምፒክ መድረክ ከፈጸመው ጀብዱ አይተናነሰም። እርግጥ ነው አትሌት ለሊሳ ፈይሳ ዓለም አቀፍ ትኩረትን ስቦ ነበር። ሃጫሉ ግን በአምባገነኖቹ ጉያ ሆኖ ሊመጣበት የሚችለውን ነገር ሁሉ ተጋፍጦ ራሱን ለመስዋዕትነት አዘጋጅቶ ነው። ከሰሞኑ ከአዲስ አበባ የተፈናቀሉ ወገኖቹን ለመርዳት
የኦሮሞ ሙዚቀኞች ማህበር ባዘጋጀው ወገን ለወገን ኮንሰርት ላይ ድምፃዊ ሃጫሉ ሁንዴሳ መድረኩን ተቆጣጥሮ የህዝቡን ስሜት እየኮረኮረ ብሶቱን በአደባባይ ዘርግፎታል። በተለይ በቃሊቲና ቂሊንጦ እስር ቤት ያሉትን የህሊና እስረኞች የኦሮሚያ ክልል ፕሬዝዳንት ለማ መገርሳን ጨምሮ አባዱላ ገመዳ ፊት ለፊት በተቀመጡበት በዘፈኑ አስታውሷቸዋል። ከዘፈኑ ስንኝ ተቀንጭቦ ወደ አማርኛ እየተተረጎመው እንዲህ ይላል። ሸልል ሸልል ይሉኛል ምኑን ልሸልል እኔ? ቂሊጦ አይደለም ወይ? ቃሊቲ አይደለም ወይ? ከርቼሌ አይደለም ወይ? ሸልሎ የማይጠግበው የሚገኝ ወገኔ የፈረሶቻችንን ዝና የጀግኖቻችንን ዝና አድዋ መቀሌ ይንገረና አብሮ መኖር ይሻላል ብለን መከባበር ይሻላል ብለን እስከ ዛሬ ታግሰናል። ከእንግዲህ ግን ይበቃናል። ከእንግዲህ ግን ይበቃናል። ጅርቱ ጅርቱ ijoolleen Booranaa jirtu ijoolleen Wallaggaa jirtu ijoolleen Arsii jirtu ijoolleen Tuulamaa jirtu ijoolleen Boolee jirra jedha eessa jirtu Boolee jirra jedha eessa jirtu 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 inna gaamu duuba sana jirtu ijoolleen Oromoo jirtu ijoolleen Tuulamaa jirtu ijoolleen Machaa jirtu ijoolleen Booranaa jirtu ijoolleen Tuulamaa jirtu ijoolleen Baareetuu jirtu eessa jirtu eessa jirtu nagaamu Boolee jirra jedha eessa jirtu geerar geerar naan jettu geerar naan jettu meeka'ee taleelure badi badi naan jettu meeka'ee qajeelure ani maalan geeraraa tanoo yaada yeelala irri geerareen quufne hidhaa qaallittii jira irri geerareen quufne hidhaa qiliinxoo jira irri geerareen quufne hidhaa karchallee jira karchallee amboo jira anoo maalan geeraraa tanoo yaada yeelala tanoo yaada yeelala yajoollee banneen rakaa yajoollee banneen rakaa gurrabbaa ganneen rakaa oromoon maalum godheree maalum gochuu dideree yaallee hamma dandeenyu እውነትም ሃጫሉ ወገን ለወገን ኮንሰርት ላይ ለተፈናቀለው ወገኑ ብቻ ሳይሆን በእስር ለሚሰቃየው ወገኑም በዜማ መጫወቱ አበጀህ ያሰኘዋል። አዎ ሃጫሉ እንግዲህ የተከበራችሁ አድማጮቻችን የዛሬ የዕለተ እሑድ የመዝናኛ ፕሮግራማችን ይህንን ይመስል ነበረ። ፕሮግራሙን በመምራት ከእናንተ ጋር የቆየነው ባልደረባዬ ሙልጌታ ፀሐይና እኔ ዮሐንስ ወልደ ሚካኤል በጋራ በመሆን ነበረ። በሚቀጥለው ሳምንት የእሑድን ከኛ ጋር የመዝናኛ ፕሮግራም ነጻነት ስዩምና ዓለም ፀሐይ ስብሃቱ ይጠብቋቸዋል። በእኛ በኩል ሰላም ጤና ይስጥልኝ።